ሰላም የእንቁ ማንነት ቻናል ተከታታዮች እንኳን በደህና መጣችሁ። ዛሬ ሁላችንም ልንነጋገርበት የሚገባ ነገር ግን በህብረተሰባችን ውስጥ በግልጽ ለመኖር የምንፈራውን አንድ ትልቅ ጉዳይ እናነሳለን። እሱም ድብርት ወይም ዲፕሬሽን ነው። ወደ ዋናው ማብራሪያ ከመግባታችን በፊት ይህ ስሜት ተሰምቶት የሚያውቅ መሆኑንና አለመሆኑን ራሳችሁን ጠይቁ። አንደኛ፣ ጠዋት ከባዶ አልጋ ላይ ለመነሳት አቅም ማጣት። ሁለተኛ፣ ምንም ነገር ለማድረግ ፍላጎት ማጣት፣ ሌላው ቀርቶ የሚወዱትን ነገር እንኳን መጥላት። ሶስተኛ፣ በሰዎች መካከል እየኖሩ ከፍተኛ የሆነ የብቸኝነትና የባዶነት ስሜት መሰማት። አራተኛ፣ እኔ ለማንም አልጠቅምም፣ ህይወቴ ምንም ትርጉም የላትም የሚል ከባድ የጥቁር ጨለማ ሀሳብ በአእምሮ ውስጥ መመላለሱን እና የመሳሰሉትን ስሜቶች ተሰምቶት ከነበረ ራስዎትን ቸክ ያድርጉ። ይህ ስሜት ተሰምቶት የሚያውቅ ከሆነ ዛሬ አንድ ነገር እንድታውቁልኝ እፈልጋለሁ። እርስዎ ብቻውን አይደሉም። ይህ የእርስዎ ደካማነት ወይም ሰነፍ መሆን አይደለም። ይህ መውጫ የሌለው የዘላለም ጨለማም አይደለም። እኔ በሳይኮሎጂ ትምህርቴ ውስጥ ስለ ድብርት ብዙ ተምሬያለሁ። ነገር ግን ከትምህርቱ በላይ እኔ ራሴ በህይወቴ ውስጥ ምንም ነገር ማድረግ የማልችልበት፣ ተስፋ ሙሉ በሙሉ የቆረጥኩበት እና ነገ ባይነጋ ምን አለበት ብዬ የተመኘሁበት የድብርት ጨለማ፣ ከፍተኛ የሆነ የድብርት ስሜት ውስጥ አልፌያለሁ። ዛሬ ግን ያንን ጨለማ አልፌ እዚህ ቆሜ አነጋግራችኋለሁ። እኔ መውጣት ከቻልኩ እርስዎም በእርግጠኝነት መውጣት ይችላሉ። በዚህ ቪዲዮ ውስጥ ከድብርት ጨለማ ወይም ከከፍተኛ ድብርት ውስጥ በራሳችን ጥረት የምንወጣባቸውን 4 ሳይንሳዊና ተግባራዊ መንገዶችን በዝርዝር እናያለን። ብዙ ሰዎች ድብርትን በተራ ሐዘን ይተካሉ ወይም ዝም ብላ አትደበር ይሉናል። ነገር ግን በድብርትና በተራ ሐዘን በሁለቱ መካከል የሰማይና የምድር ያክል ልዩነት አለ። ተራ ሐዘን ወይም ሳድነስ የምንለው ጊዜያዊ ነው። ለምሳሌ የሚወዱ ሰው ሲሞት፣ ከፈተና ሲወደቅ፣ ስራ ስናጣ በመሳሰለው ጉዳይ እናዝናለን። ነገር ግን ከጥቂት ቀናት ወይም ሳምንታት በኋላ አእምሯችን ቀስ እያለ ወደ ቀድሞ ሁኔታ ይመለሳል። መብላትና መተኛት እንችላለን ማለት ነው። ስለዚህ ተስፋችሁ አይሞትም። ድብርት ዲፕሬሽን ግን እንደዛ አይደለም። ድብርት ያለምንም ግልጽ ምክንያት ሊመጣ ይችላል። ከመጣ ደግሞ ቢያንስ ለ2 ሳምንታትና ከዛ በላይ በቋሚነት ይቆያል። ድብርት የአእምሮ ኬሚስትሪ ያናጋል። በአእምሯችን ውስጥ ደስታና መነቃቃትን የሚፈጥሩ ሴሮቶኒን እና ዶፓሚን የተባሉ ኬሚካሎች አሉ። በድብርት ጊዜ የእነዚህ ኬሚካሎች መጠን በከፍተኛ ሁኔታ ይቀንሳል። በዚህ ምክንያት አእምሯችን ልክ ነዳጅ እንደጨረሰ መኪና ይቆማል። ሰውነታችን ይዝላል፣ ማሰብ ይከብደናል፣ ትኩረት ማድረግ አንችልም። ስለዚህ ድብርት የአካል ህመም ያህል እውነተኛ በሽታ ነው። ልክ የስኳር በሽተኛ ኢንሱሊን ሲያጣ እንደሚታመመው ሁሉ አእምሯችን እነዚህን ኬሚካሎች ሲያጣ በድብርት ይታመማል። አሁን ይህንን የአእምሮ ኬሚስትሪ በራሳችን ጥረት እንዴት ማስተካከል እንደምንችል እንመልከት። የመጀመሪያው ሳይንሳዊ መፍትሄ ትናንሽ እርምጃዎችን መውሰድ፣ ማይክሮ ስቴፕስ የሚባለው ነው። በድብርት ውስጥ ያለ ሰው ትልቁ ስህተቱ በአንድ ጊዜ ትልቅ ነገር ለመለወጥ መሞከሩ ነው። ለምሳሌ ከነገ ጀምሮ ጠዋት ተነስቼ ስፖርት እሰራለሁ፣ ስራ እፈልጋለሁ፣ ህይወቴን እለውጣለሁ ብሎ ያስባል። ነገር ግን አእምሮ ምንም ኬሚካል ስለሌለው ይህንን ለማድረግ አቅም ያጣል። ሲያቅተው ደግሞ እኔ የማረባ ሰው ነኝ ብሎ ይበልጥ ወደ ድብርት ይገባል። ሳይኮሎጂ የሚመክረው የማይክሮ እርምጃዎችን መውሰድ ነው፣ ወይም የማይክሮ እርምጃ መርሆችን መተግበር ነው። ዓላማህን እጅግ በጣም ትንሽና ልታደርገው ወደምትችለው ዝቅተኛ ደረጃ አውርደው። ለምሳሌ ጠዋት ካልጋ መነሳት ካቃተህ
ሙሉ በሙሉ ተነስተህ ለመስራት አታስብ። ዓላማህ አልጋህን ማስተካከል ብቻ ይሁን። አልጋህን አስተካክለህ መልሰህ ብትተኛ እንኳ አንድ ድል አግኝተሃል። ሌላው ገላህን መታጠብ ካቃተህ ፊትህን ብቻ ታጠብ፣ ወይም ፊትህን ብቻ መታጠብና ጥርስህን መፋቅ በሚለው ጀምረው። እንዲሁም ጸጥ ባለ ክፍል ውስጥ ብቻህን ከመቀመጥ ለ5 ደቂቃ ብቻ መስኮቱን ከፍቶ ንጹህ አየር መተንፈስ በሚለው ጀምር። እነዚህ ትናንሽ ተግባራት አእምሯችን ጥቃቅ የዶፓሚን የስኬት ስሜት ኬሚካሎችን እንዲያመነጭ ያደርጉታል። በአንድ ጊዜ ህይወትን መለወጥ አይቻልም፣ ነገር ግን በአንድ ጊዜ አንድ ትንሽ እርምጃ መውሰድ ይቻላል። ይሄ የመጀመሪያው መፍትሄ ነው። ሁለተኛው መፍትሄ አካላዊ እንቅስቃሴና የፀሐይ ብርሃን ነው። ይህ በጣም ቀላል ይመስላል፣ ነገር ግን ከማንኛውም የድብርት መድኃኒት እኩል የመፈወስ አቅም እንዳለው በሳይንስ ተረጋግጧል። በድብርት ጊዜ አእምሯችን ቤት ውስጥ ተቆልፈህ ጨለማ ክፍል ውስጥ ተኛ ይለናል። ይህንን የአእምሮ ትዕዛዝ በተቃራኒው መጣስ ይኖርብናል። የፀሐይ ብርሃን፣ ጠዋት ላይ የሚወጣው የፀሐይ ብርሃን በሰውነታችን ውስጥ ሜላቶኒንና ቫይታሚን ዲ እንዲመነጭ ያደርጋል። ይህ ደግሞ የእንቅልፍ ዑደታችንን ያስተካክላል፣ ድብርትንም ይቀንሳል። በቀን ለ5 ደቂቃ ብቻ ውጭ ወጥቶ ፀሐይ መሞቅ ትልቅ ለውጥ ሊያመጣ ይችላል፣ ወይም ትልቅ ለውጥ ያመጣል። የ10 ደቂቃ የእግር ጉዞ፣ ስፖርት መስራት ካልቻልክ እንኳ በቀን ለ10 ደቂቃ ብቻ በእግር ተጓዝ። ስትራመድ ሰውነትህ ኤንዶርፊን የተባለውን የተፈጥሮ ህመም ማስታገሻና የደስታ ኬሚካል ያመነጫል። ይህ ኬሚካል በአእምሮ ውስጥ ያለውን የድብርት ጨለማ ያባርረዋል። አስታውሱ፣ ስሜቴ ሲስተካከል እወጣለሁ ብለው አይጠብቁ። ስሜቱ እንዲስተካከል መጀመሪያ መውጣት አለበት። ተግባር ሁልጊዜ ከስሜት ይቀድማል። ሁለተኛው መፍትሄ ይህን ይመስላል። ሶስተኛው መፍትሄ የአስተሳሰብ ወጥመዶችን መስበር ነው። ድብርት በአእምሮችን ላይ ጥቁር መነጽር ያጠልቅልናል። በዚህ መነጽር ስንመለከት ሁሉም ነገር ጥቁር ሆኖ ይታየናል። በሳይኮሎጂ ውስጥ 3 ዋና ዋና የድብርት አስተሳሰብ ወጥመዶች አሉ። አንደኛው ሁሉንም ወይም ምንም፣ ኦል ኦር ነቲንግ ቲንኪንግ የሚባለው። አንድ ነገር ከተበላሸ ሁሉም ነገር አልቋል ብሎ ማሰብ። ለምሳሌ ዛሬ ያቀድኩትን ስላልሰራሁ እኔ ሙሉ በሙሉ ሰነፍ ነኝ ብሎ ራስን መውቀስ። ሁለተኛው ወደፊት ጨለማ ነው፣ ፎርቹን ቴሊንግ የሚባለው ነው። የወደፊት ህይወቴ መቼም ቢሆን አይስተካከልም፣ ሁልጊዜ እንዲሆኝ እቀጥላለሁ ብሎ መደምደም ማለት ነው። ሶስተኛው የራስ ጥፋት ማድረግ፣ ፐርሶናላይዜሽን የምንለው ማለት ነው። በዙሪያ ለሚበላሹት ነገሮች በሙሉ ራስን ተጠያቂ ማድረግ። እነዚህ አስተሳሰቦች ድብርት የሚፈጥራቸው አስተሳሰቦች ናቸው። እነዚህን አስተሳሰቦች ለመስበር ራስህን እንዲህ ብለህ ጠይቅ። ይህ አሁን የማስበው ሀሳብ እውነት ነው ወይስ የድብርት በሽታው እየነገረኝ ያለው ውሸት? በእርግጥ ህይወቴ ሙሉ በሙሉ ተበላሽቷል ወይስ የተወሰኑ ክፍሎች ብቻ ናቸው የተበላሹት የሚለውን በመጠየቅ መነጽሩን አውልቀው። ድብርት ውሸታም ነው። የሚነግርህን አሉታዊ ሀሳብ በሙሉ አትመነው። ሶስተኛው መፍትሄ ይሄ ነው። አራተኛውና የመጨረሻው መፍትሄ የማህበራዊ ግንኙነት ህክምና ነው። ድብርት ራሳችንን እንድናገል ያደርገናል። ከሰዎች ስንርቅ ደግሞ አእምሯችን በሀሳብ ይበጠበጣል። ይህን ሰንሰለት ለመስበር በሳምንት 1 ጊዜ እንኳ ቢሆን ከሚወዱትና ከሚያበረታቱት ጓደኛ ወይም ዘመድ ጋር ይገናኙ። ስለ ድብርቶ ማውራት ካልፈለጉ እንኳ ዝም ብለው አብረው ይሆኑ፣ ቡና ይጠጡ ወይም ይጫወቱ። ሌላው ሰዎችን መርዳት። የሚገርማችሁ ነገር እኛ በችግር ውስጥ ሆነን ሌላ ችግርተኛ ለመርዳት ስንሞክር አእምሯችን ትልቅ ፈውስ ያገኛል። ለአንድ ሰው መልካም ነገር ማድረግ በውስጣችን ያለውን የባዶነት ስሜት ይሞላዋል። የሰው ልጅ የተፈጠረው ከሰዎች ጋር እንዲኖር ነው። ከሰዎች ጋር ያለው ግንኙነት ለድብርት ትልቅ መድኃኒት ነው። የተወደዳችሁ ወንድሞችና እህቶች ዛሬ ያየናቸው 4 መንገዶች ትናንሽ እርምጃዎችን መውሰድ፣ እንቅስቃሴና የፀሐይ ብርሃን ማግኘት፣ የአስተሳሰብ ወጥመዶችን መስበር፣ ከሰዎች ጋር መገናኘት የሚሉትን እንድተገብሩ እመክራችኋለሁ። ድብርት በአንድ ጀምር ላይ ጠፋ ይችላል። ነገር ግን ዛሬ በአንድ ትንሽ እርምጃ ከጀመሩ ነገ ሌላ እርምጃ ይጨምራሉ። ቀስ እያለ የህይወት ብርሃን ይመለሳል። እኔ ዛሬም በድጋሚ የምነግራችሁ ተስፋ አትቁረጡ። በውስጣችሁ ያለው ብርሃን አሁን ካላችሁበት ጨለማ ይበልጣል። ይህንን አትርሱ። አመሰግናለሁ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ፣ ሸር እና ሰብስክራይብ ማድረጋችሁን አትርሱ። በኮሜንት መስጫ ላይ ደግሞ እናንተ በድብርት ጊዜ ራሳችሁን ለማረጋጋት ምን እንደምታደርጉ ጻፉልኝ። ለሚቀጥሉት ተከታታይ ቪዲዮዎች ቻናሉን ሰብስክራይብ ማድረግዎን አይርሱ። በሚቀጥለው ማህበራዊ ፍርሃት፣ ሶሻል አንዛይቲ፣ በሰዎች ፊት በራስ መተማመን የመገንባት ሚስጥር በሚለው ርዕስ እንገናኛለን። አእምሯችሁ በብርሃን፣ ህይወታችሁ በደስታ ይሙላ። ሰላም ሁኑ።